ማዘራ ስራ ተገኘ። የተገኘ ገና ሊፈትኑኝ ጠርተውኛል። ቤት ተጣጥበሽ ሁልቅ። እሺ በእኔ ሄጃለሁ። ፊልም ለመስራት ጉጉት አላት ተብዬ ነው እና እጄ ላይ የሆነ ጽሑፍ አለ እሱን ልሞክርሽ ብዬ ነው። አዎ ስለጠራችኝ በጣም ነው የማመሰግነው። ብታዩ ከልጅነቴ ጀምሮ ነው ፊልም መስራት የምፈልገው። በጣም ትፈጥኛለሽ። አስጨርሽ እስቲ። ቀጥል ቦስ። እንደ ኦዲሽን እንዲሆንሽ አንድ ካራክተር ልስጥሽ። አንዲት ልጅ በሆነ ሰው ተናዳ ትሰክራለች። እስኪ እሱን በይልኝ። እሺ እንደውም በጣም የሚያናድኝ ወንድም አለኝ። እሱን እያሰብኩ ነው የምሰራው። ይሄን ልሰድ ይቻላል። አዘገቢ ወረዛ በል። እንደዚህ ስክር የመጣሁት ማንነትህን ልነግርህ ነው ኬቢ። ሲጀመርም ፊትህ የጅል አንተ ራሱ ጅል ነህ። በጣም ጎበዝ። አሁን አንድ ነገር ብቻ ነው የሚቀርሽ። እሱም ከኔ ጋር ቆንጆ የፍቅር ጊዜ ማሳለፍ። በዚህ አይነት መንገድ ፊልም ለመስራት በሞክር ኖሮ ድሮ ነበር መሰራው። እሺ እንደማስበው ብቻ እንዳይሆን። ይቅርታ። ና ማሪ፣ እዚህ ጋር እህቴ ምን ይሰማታል ሳትል ለብዙ ዓመታት እንደለፋው እያወቅ አንተ ግን ህልሜ ላይ ቀለድክብኝ። ታዲያ ምን ቀረኝ? መወደው ወንድሜ እንኳን ካልተረዳኝ። አንድ ድል ስጭኝ፣ ሁሉም ነገር አስረዳሻለሁ። አይ ወንድሜ፣ አይሆንም። ማሪዬ አታስብ። ምቹና በምተማመንበት ማለዳ ፎም ላይ ነው የወደኩት። እየቀለድሽ ነው እንዴ? በህይወቴ እየቀለድክ አይደል እንዴ? ታዲያ ይሄ ምን ያስገርማል? ባይሆን ይሄ የጅል ስራ አንተውና ማለዳ ፎም ያዘጋጀውን ቻሌንጅ ተወዳድረህ የድል ሞክር። ቻሌንጁ እስከ መቼ ነው? ከመስከረም 20 አንደኛ ለወጣ 200,000 ብርና ይሄን የመሰለ ምቹና ውብ የማለዳ ሱፐር ማትረስ፣ ሁለተኛ ለወጣ 100,000 ብርና የማለዳ ሱፐር ማትረስ፣ ሶስተኛ ለወጣ 75,000 ብርና የማለዳ ሱፐር ማትረስ። ቻሌንጁን ለማሸነፍ ከእናንተ የሚጠበቀው ኦፊሻል የማለዳ ፎምን አካውንት ፎሎ ማድረግ፣ ቪዲዮዎቹን ላይክ ማድረግ፣ ሪፖስት ማድረግ እና የፈለጋችሁትን ኮሜንት የኔ ማለዳ በማለት ብቻ ኮሜንት ማድረግ። መልካም እድል ባይ